በ8ኛውና በ9ኛው ክፍለ ዘመን የአውሮፓ ዳርቻዎች በፍርሃት ተሞልተው ነበር። በየጠዋቱ ሰዎች ወደ ባህር ይመለከቱ ነበር። ምክንያቱም ከአድማሱ ላይ የድራጎን ራስ ያለው መርከቦች መታየት ማለት አንድ ነገር ብቻ ነበር፤ ቫይኪንጎች መጥተዋል። ነገር ግን ከሁሉም በላይ የሚነሳ አንድ ስም ነበር። ሰውየው በአንዳንዶች ዘንድ ጀግና፣ በሌሎች ዘንድ አስፈሪ ወራሪ ነበር። ስሙም ራግናር ሎድብሩክ ነው። ሰላም ውድ ተመልካቾች፣ እንኳን ወደዚህ ቻናል በደህና መጣችሁ። በዚህ ቻናል ላይ ስለ ፋሽን፣ ስለ ሞዴሊንግ እንዲሁም ደግሞ ስለ ፊልም ታሪኮችን፣ ዶክመንተሪዎችን፣ መረጃዎችን፣ ትምህርቶችን እና ዜናዎችን የምታገኙበት ደሬዳም ቻናል ነው። ቻናሉን ሰብስክራይብ በማድረግ እንዲሁም ደግሞ ቪዲዮውን ላይክ በማድረግ ጀምሩት። ራግናር ሎድብሩክ ማን ነበር? ራግናር ሎድብሩክ በቫይኪንጎች ታሪክ ውስጥ በጣም ዝነኛ ስም ነው። ነገር ግን እስከ ዛሬ ድረስ አንድ ጥያቄ አለ። ራግናር እውነተኛ ሰው ነበር ወይስ ብዙ ተዋጊዎችን በአንድ ስም ያዋሃደ ፈታሪክ ነው? ታሪክ ሙሉ መልስ አይሰጠንም። ነገር ግን በኖርስ ታሪኮች ውስጥ ራግናር ከሁሉም በላይ የታወቀ ጀግና ነው። ከተራ ገበሬ ወደ ታላቅ ንጉሥነት ተቀየረ ይለናል። ከባህር ማዶ ያሉ ሀብታም መሬቶችን ለማግኘት ህልም ነበረው። ብዙ ሰዎች የማይደፍሩትን ለማድረግ ደፈረ። ወደ ምዕራብ የተደረገው ጉዞ። በዚያ ጊዜ አብዛኞቹ ቫይኪንጎች በአጭር ርቀት ብቻ ይጓዙ ነበር። ራግናር ግን ከዚያ በላይ ማሰብ ጀመረ። ከባህር ማዶ ምን አለ ብሎ ጠየቀ። ብዙዎች አደገኛ ነው ብለው አስጠነቀቁት። ነገር ግን አልተመለሰም። አዲስ መርከቦችን አሰራ፣ ተዋጊዎችን ሰበሰበ። ከዚያም ወደ እንግሊዝ አቀና። ይህ ጉዞ የቫይኪንጎችን ታሪክ ቀየረው። የእንግሊዝ ወረራ። ቫይኪንጎች በእንግሊዝ ዳርቻ ላይ ሲደርሱ ያዩት ነገር አስደነቃቸው። ለም መሬቶች፣ ሀብታም ገዳማት፣ ወርቅና ብር፣ የተዳከሙ መንግስታት። ይህ ለቫይኪንጎች ትልቅ ዕድል ነበር። ብዙ ጊዜ አጠቁ፣ ብዙ ሀብት ወሰዱ። በመጨረሻም በአንዳንድ ቦታዎች መኖር ጀመሩ። ላጋርታ የተዋጊዋ ሴት ድንቅ ተጋድሎ። የራግናር ሎድብሩክ ሚስት። በቫይኪንግ ታሪክ ውስጥ የሚታወቅ ሌላ ስም አለ፣ ላጋርታ። እሷ የራግናር ባለቤት እንደነበረች ይናገራል። ነገር ግን በታሪኩ ውስጥ የተለየችው በጦርነት ችሎታዋ ነው። ብዙ ታሪኮች እሷን እንደ ታላቅ ተዋጊ ያቀርባሉ። ይህ በቫይኪንግ ማህበረሰብ ውስጥ ሴቶች ከብዙ ሌሎች ሀገሮች የበለጠ ነፃነት እንደነበራቸው ያሳያል። ፓሪስን ያስደነገጠው ጥቃት። በ845 ዓመተ ምህረት የፍራንክ ግዛት ውስጥ ያለችው ፓሪስ በአውሮፓ ውስጥ ካሉ አስፈላጊ ከተሞች አንዷ ነበረች። ሰዎች ከተማዋ የማትወድቅ እንደሆነች ያምኑ ነበር። ከዚያም የቫይኪንግ መርከቦች በሴን ወንዝ ላይ ታዩ። ተዋጊዎቹ ወደ ከተማዋ ተቃረቡ። ጦርነት ተጀመረ። ከተማዋ ተናወጠች። በመጨረሻም ንጉሱ ቫይኪንጎቹ እንዲሄዱ ብዙ ወርቅ ከፈለ። ይህ የቫይኪንጎችን ዝና ይበልጥ አሳደገ። ቢዮርን አይረንሳይድ። ራግናር ብዙ ልጆች እንዳሉት ይነገራል። ከእነርሱ ውስጥ በጣም ዝነኛው ቢዮርን አይረንሳይድ ነበር። የብረት ኩን የሚል ቅጽል ስም ነበረው። በጦርነት ላይ ለመሸነፍ አስቸጋሪ ስለነበር ይህን ስም አግኝቷል ተብሎ ይነገራል። እሱ ወደ ሜዲተራኒያን ባህር ተጓዘ። ስፔንን፣ ጣሊያንንና ሌሎች ሀገሮች ላይ ደረሰ። የቫይኪንጎች ተጽዕኖ ከሰሜን አውሮፓ በጣም ርቆ ተሰማ። የአይስላንድ ግኝት። ቫይኪንጎች ዘራፊዎች ብቻ አልነበሩም፣ አሳሾችም ነበሩ። በ9ኛው ክፍለ ዘመን ላይ ወደ አይስላንድ ተጓዙ። በዚያም መኖር ጀመሩ። መንደሮቹን ገነቡ፣ እርሻዎችንም ጀመሩ። በኋላም የደሴት የቫይኪንጎች በዓል ማዕከል ሆነች። ወደ ግሪንላንድ። ቫይኪንጎች በአይስላንድ አልቆሙም። በመቀጠል ወደ ምዕራብ ሄዱ። በመጨረሻም ግሪንላንድ ደረሱ። ይህ ቦታ በበረዶ የተሸፈነ ቢሆንም አንዳንድ ስፍራዎችን ተቋቁመው መኖር ጀመሩ። ይህ የሰው ልጅ የማያቋርጥ የማሰስ ፍላጎት ምሳሌ ነበር። የራግናር ሎድብሩክ መጨረሻ።
እንደ ታሪኩ ከሆነ ራግነር በመጨረሻ በእንግሊዝ ተያዘ፣ እዚያም በእባቦች ጉድጓድ ውስጥ ተጣለ ተብሎ ይነገራል። ከመሞቱ በፊት አንድ ነገር ተናግሯል ይባላል። ልጆቼ ይህንን ቢያውቁ ኖሮ እንዴት ይቆጡ ነበር፣ አንተንም ይበቀለዋል ብሎ ተናግሯል። ይህ ንግግር ታሪካዊ ነው ወይስ አፈ ታሪክ አይታወቅም። ነገር ግን በሚቀጥለው ቪዲዮ ራግነር ሞቷል። ነገር ግን ታሪኩ ገና አላበቃም። ልጆቹ በቁጣ ተሞልተዋል። በተለይ አንድ ሰው ስሙ አይቫር ዘ ቦንለስ ይባላል። በቀጣይ ክፍል የቫይኪንጎች በጣም አስፈሪ ጦር እንዴት እንደተፈጠረ፣ እንግሊዝን እንዴት እንዳንቀጠቀጠ፣ እንዲሁም ቫይኪንጎች እስከ አሜሪካ እንዴት እንደደረሱ እናያለን። የቫይኪንጎች ታሪክ ክፍል 3 አይቫር ዘ ቦንለስ የቫይኪንግ መጨረሻ ይቀጥላል። እስከዚያው ሰብስክራይብ እያደረጋችሁ ቸር እንገናኝ።